በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን ሰነበታችሁ? እንደምን ቆያችሁ? ሰላም ክርስቶስ ከኔም ከናንተ ጋር ይሁን። ተወዳጆች ዛሬ እስኪ ስለ ወጣትነት በደንብ አድርገን እናወራ። ወጣት በደንብ እንድታዳምጡ በእግዚአብሔር ስም ጠይቃችኋለሁ። የትም ሀገር ሆኑ የትም ሀገር ኖሩ ይሄ ድምጽ የምትሰሙት ነገር በጥሞና እንድታዳምጡ እፈልጋለሁ። እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ እንግዲህ በነቢዩ ዳንኤል የተጠቀሰው ወይ ደግሞ የተነገረው እንግዲህ አስተውሉ አንባቢም ያስተውላል ጌታ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 15 ላይ አንባቢ ያስተውላል ጌታ። ዳንኤል 12 ላይ ገብታችሁ ትንቢተ ዳንኤል ምዕራፍ 12 ጀምራችሁ ከቁጥር 1 እስከ 12 ብታነቡ ይገባችኋል። ተወዳጆች ያለንበት ጊዜ የዓለም መጨረሻ ላይ ደርሰናል። የዓለም መጨረሻ ላይ የደረስነው እንግዲህ ሁላችሁም እንደምታውቁት ያለንበት ጊዜ ማየት አስፈላጊ ነው። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንድቃል አለ። ሆሴዕ 4:6 ላይ ሕዝቤ ዕውቀቱ ከማጣት የተነሳ ጠፍቷል አለ። ዛሬ ብዙዎቻችን ጠፍተናል። ምን እያደረግን ነው? ምን እየሰራን? ጊዜ እየዋጀን ነው? ምን እያደረግን ነው? ሐዋርያ ቅዱስ ጳውሎስ ሮሜ 7:24 ላይ ለሥጋ ከተሰጠ ሞት ማን ያድነኛል አለ። ለሥጋ ለተሰጠ ሞት ማን ያድነኛል አለ። እኛን ከዛ ማን ያድነኛል? እግዚአብሔርን እያገኘን ነው ወይ? እኛ ወዴት እየሄድን ነው? ዛሬ አብዛኛው ሰው ለምን እንደሚኖር እየጠፋበት ያለው ዘመን ነው። እዚህ ራዕይ ዮሐንስ ምዕራፍ 12 ከቁጥር 7 ጀምራችሁ እስከ 12 ብታነቡ ደስ ይለኛል። ስፔሻሊ ቁጥር 9 እስከ 12 ተወዳጆች በሰማይም ትልቅ ሰራዊት ጦርነት ነበር ይላል። 11 ቁጥር የራዕይ ዮሐንስ ምዕራፍ 12 ቁጥር 7 ላይ ዘንዶም መላእክቱን አልቻላቸውም ተዋጉት ይላል። ወደ ምድር ጣሉት ካለ በኋላ ዮሐንስ እዛ ላይ ምን ብሎ ይገልጣል? በሰማይ ይላል እንግዲህ ሲነገር በሰማይ ትልቅ ጦርነት እንደነበረና ዘንዶ እንደወደቀ ወደ ምድር ላይ በሰማይ ያላችሁ ደስ ይበላችሁ አላቸው። ለምን? እግዚአብሔርን ይዞ መላእክቱን ሁለት ጊዜ ያሸነፋቸው። ዘንዶ ወይ ደግሞ ሳጥናኤል መላእክቱን ሁለት ጊዜ ያሸነፈው፣ ሶስተኛ ላይ እግዚአብሔርን ለምኖ ጸሎት አድርጎ ነው ያሸነፉት። ሊቋቋሙት አልቻሉም። ነገር ግን እግዚአብሔርን ይዞ አሸነፉት። ሚካኤል እነ ገብርኤል ሲዋጉት ማለት ነው። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ሚካኤል ተዋጋው። መላእክቱ ከፊቱ እየመራ ሚካኤል ተዋጋቸው። ተወዳጆች ዘንዶ መላእክትን የጣላቸው እግዚአብሔር ላይ ያሸነፉት። ወደ ምድር ወረደ ይላል በቁጣ ጥቂት ጊዜ እንደቀረ አይቶ ወደ ምድር በቁጣ መጣ። በሰማይ ያላችሁ ደስ ይበላችሁ አለ ራዕይ ዮሐንስ ምዕራፍ 12 ከቁጥር 9 እስከ 12 በሰማይ ያላችሁ ደስ ይበላችሁ፣ በምድርና በውስጥ ያላችሁ ግን ወዮላችሁ ይላል። ይህንን ዘንዶ መላእክት ካልቻሉት፣ እነ ገብርኤልና ሚካኤል ካልቻሉት፣ እነ ሱራፌል ካልቻሉት እኛ እንዴት አድርገን ነው የምንችለው? ወገኖቼ ዛሬ ብዙዎቻችን ኃጢአት ተሸክመን ነፍሳችን መከራ እያበላት ነው። ነፍስ መከራ እየበላች ነው። ዛሬ ምንዛሬ እንደሚመነዘር የውጭ ምንዛሬ እንደሚመነዘር ኃጢአትን ነፍሳችን ላይ እየመነዘርን መከራ እየበላን ያለ ነው ወገኖቼ። ዛሬ ወንጌል በየቦታው ይሰበካል። ዛሬ በወንጌል በየቋንቋው ኢትዮጵያ ውስጥ ባለው ቋንቋ ዓለም ላይ ባለው ቋንቋ ወንጌል ይሰበካል። ቅዳሴ በስልካችሁ ማስቀደስ ትችላላችሁ። ማይመቻችሁ ከሆነ ለምንድን ነው የሆነ ይመስላችኋል? ዛሬ በየቦታው የእግዚአብሔር ቃል ይነገራል። በሕፃን በትልቅ በሽማግሌ አድሮ ይናገራል። ሰባኪ በዝቷል። ወንጌል የሚናገሩ በዝቷል። ሚዲያ ላይ መጥቷል። በሚገባ መልኩ እግዚአብሔር ጋር ምን አይነት ምክንያት ነው የምናቀርበው? ጌታ ሲመጣ ነገ ምንድን ነው የምናደርገው? ምክንያት አለው ወይ? አዳም እኮ ምክንያት አላዳነው። ሔዋን እኮ ምክንያት አላዳናትም። ዘፍጥረት 3 ላይ አይታችሁ እንደሆነ ሔዋን ማን ያበላሽ? እባብ። አዳም ማን አበላ? ሔዋን ማን አበላሽ? እባብ። ግን አልዳኑም፣ ተቀጡ። እኛም አንድን እግዚአብሔር ጌታ ለፍርድ ሲመጣ እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ የጌታ መምጫ ወይ የእግዚአብሔር መምጫ የሰው ልጅም ሆነ መላእክት አያውቁም ከአባት በቀር ይላል። ከእግዚአብሔር በቀር የሚያውቀው ሰው ማንም የለም። ታዲያ እንደዚህ ከተባለ እኛ ምን እያደረግን ነው? ዛሬ ነፍሳችን መከራ በስቶባት፣ ዛሬ መሄጃ አጥቷት፣ ዛሬ ብዙዎች ቁም ነገር አንሰራም። በአጣት መዶሻ እየደበደብናት ደብቀናት ነው ያለነው ወገኖቼ። ሞት የተባለ ትልቅ መዶሻ ይዘን ነፍሳችን ለምን አሰቃያታለን? ዛሬ ነፍስ እኮ መከራ እየበላች ያለችው እኛ በምንሰራው ስራ ነው። ዛሬ አይን ባየው፣ ጆሮ በሰማው፣ አፍንጫ ባሸተተው፣ እግር በተራመደው፣ ልብ ባሰበው፣ አእምሮ በወሰደው፣ አእምሮ በመረመረው እኮ ነፍስ መከራ የምትበላው ለዘላለም የምትበላው መከራዋን ሲኦል ውስጥ ጌታችን አምላካችን መድኃኒታችን ክርስቶስ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ሥጋን የሚገሉ አትፍሩ፣ ነገር ግን አለ ማቴዎስ 10:28 ላይ እዛ ወርዶ ምንድነው ያለው? ነፍስና ሥጋን በገሃነም የሚያኖሩን ፍሯቸው አለ ጌታ። ወገኖቼ ዛሬ ዝግጅት ምን ላይ ነን? ንስሐ እየገባን ነው ወይ? ዛሬ ንስሐ ጥሪ በየቦታው ይጠራል፣ በየሚዲያው በየቤተ ክርስቲያኑ። ዛሬ ቤተ ክርስቲያን በአሕዛብ ሀገር የተሰራን ያለው ጊዜ እየዋጀን ነው ወይ? ህዝቡ እየጠፋ እኮ ነው ያለው። ጌታ ሊመጣ ነው። ኧረ እባካችሁ እንደዛ 10 ቆነጃጅት ሚንዚዎች ሙሽሮች እንዳንሆን እነዛ 10 ቆነጃጅት
እንደሆኑት እንዳንሆን የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 10 አንብቡት። እነዛ እንዴት አርገው አምስቱ ዘይት ይዘው አምስቱ ደግሞ እንዴት አርገው መከራ እንደበሉ ማለት ነው። ለየት ነው የምንሄደው ወገኖቼ? ምንድነው የምናረገው? ምን እያረግን ያለ ነው ወገኖቼ? ምንስ እየሰራን ያለ ነው? ዛሬ መከራ ለምንድነው የምንበላው? ለምንድነው ነፍሳችን የምናሰቃያት? ዛሬ ወጣትነት አድነን ወጣት እየጠፋን ያለው ብኩን እየሆንን ነው። ቁም ነገር እያጣን ነው። ዛሬ ብዙ ሰው ራሱን በሱስ ውስጥ እየደበቀን ያለው በሱስ ውስጥ ጨጓራ የተከራየ ይመስል በሙሉ ጾታ የተሰጠው ለስጋ ብቻ ነፍስ ጾታ የላትም። እውነቴን ነው የምላችሁ ተወዳጆች፣ ነፍስን አናሰቃያት። መከራ እየበላች ነው። ዛሬ ብዙ ወጣት ራሱን እያጠፋ ነው። ከእግዚአብሔር ቃል እየራቀ ነው። ዛሬ ብዙዎች እንደ ከብት የታረዱ ነው። ለዛ ነው ጌታ አንባቢ ያስተላልክ። ዛሬ ብዙዎች እንደ ከብት የታረዱ ነው። ዛሬ ለነሱ የሚናገር ሰው ማንም የለም። እኛ ስለ አለመድረሱ ምን ዋስትና አለን? ተወዳጆች ገምቱ። ምን ዋስትና አለን? እግዚአብሔር ይናገራል። እግዚአብሔር የዓለም ፍጻሜ ምን ላይ እንደሆነ እንዴት እንደሚመጣ የተናገረ ነው። ዛሬ ሁሉም እየሄደ ነው። ዓለም አንድ እየሆነች እኮ ነው ዓለም። እኛ ግን አንድ አልሆንም። ዓለም እየመጣች ነው። እኔና እናንተ ግን እዛው ነን። ብዙዎች ይሳለቃሉ፣ ብዙዎች ይሳሳቃሉ። ልክ እንደ ኖህ ዘመን እየመጣብን ያለው ወገኖቼ። ጌታ ግን ሲመጣ በእሳት መለኮት ነው የሚመጣው። ለፍርድ ነው የሚመጣው። ምሕረት የለንም። ንስሐ እንግባ፣ እንመለስ። ዛሬ ብዙዎቹ የሰው እንባ አለብን። ዛሬ ብዙዎቹ ሰውን እያስለቀስን ነው። ዛሬ መከራ እያበላን ነው። ዛሬ ብዙዎቹ ህይወቱን አጥተው ዛሬ በየጸበሉ የሚከራቱ ብዙዎች አሉ። ዛሬ በየሐኪም ቤት ተኝተው ተስፋ የቆረጡ ብዙዎች አሉ ወገኖቼ። ለኛ ምንድነው መፍትሄው? ምንድነው መከራ? ምንድነው የምናረገው? ዛሬ በብዙዎች መከራ እየበላን ነው። ተወዳጆች ጊዜ እንዋጅ። ጊዜ የለንም። እናስተውል። አንባቢ ያስተውላለው ጌታ አሁን ደርሷል። ዛሬ ብዙዎቹ ቤተክርስቲያን ተሰርቶ ግን መሄድ ሰው የሚያስቀድሰው የለም። ዛሬ ብኩንነት ትውልዱ ጠፍቶ ነው ያለው። ዛሬ ልጅ ለእናት አይታዘዝም። ልጅ ለአባት አይታዘዝም። ልጅ አባትን ይንቃል። ዛሬ አባት እንደሰው አይታይም። ዛሬ ሽማግሌ አይከበርም። ዛሬ ቄስ አይከበርም። ዛሬ ጳጳሳት አይከበሩም። ዛሬ ክርስቲያን አይከበርም። ታላቅ ባል ነገር ጠፍቷል ወገኖቼ። ወዴት እየሄደ ዓለም አንድ እየሆነች ነው። ይሄ ዘንዶ እኛን እያወከ ነው። ብዙ ሰው ዘንዶ የሚጠብቀው ከባህር የሚወጣ አይደለም። ዘንዶ መንፈስ ነው። ልንዋጋ ግን አንችልም። መላእክትን ካልቻለኛ እንዴት እንችላለን? እግዚአብሔር ጋር እንለምን። መላእክት የቻሉት እግዚአብሔርን ለምነው ነው። እነ ቅዱስ ገብርኤልና ሚካኤል እግዚአብሔርን ለምነው ነው። እኛ እሱን ካልለምን አንድ በንስሐ እንመለስ ወገኖቼ። ነፍሳችን መከራ እየበላች ነው። ፍዳ ውስጥ ገብታለች። መሄጃ አታለች፣ ተጨንቃለች። ዛሬ ብዙዎች ነፍስ እያለቀሰች ነው። ዋይ እያለች ነው። ነፍስ ላይ እንደ ጠላት ገንዘብ የምንሰራባት ኃጢአት፣ የምንመነዝረው ኃጢአት ጉዷ ፈላ እያለ ነፍስ እኮ ዛሬ ለነፍስ ማን ያዝናል? እናንተ ለእህት ለወንድም ለአባት ገንዘብ ትልካላችሁ አይደል? ትደራላችሁ፣ ታስመርቃላችሁ፣ ትማራላችሁ። ለነፍሳችሁስ ወገኖቼ ነፍስ ማን አላት? እስቲ ለነፍሴ ምን ሰራውላት ብላችሁ አስቡ እስኪ። ነፍሴ ሆይ ወዴት ነሽ በሏት። ዳዊት መዝሙር 2 ላይ ዋሊያ የውሃ ምንጭ እንደሚናፍቅ እኔም ነፍሴ አንተን ትናፍቃለች ያል ዳዊት መዝሙር 42 ላይ። እኛስ መቼ ነው የምንናፍቀው? ነፍሴ ሆይ እግዚአብሔርን ባርኪ እንዳለው መዝሙር 103 ላይ። እኛ መቼ ነው እግዚአብሔርን የምንለምነው? መቼ ነው የምናለቅሰው? ኃጢአቴ ከፊቴ ናትና እንዳለው ዳዊት መዝሙር 50 ላይ። መቼ ነው እኛ እንደዛ የምንለው? ተወዳጆች ጊዜ እኮ እያለቀ ነው። የለንም እኮ ዛሬ ወጣቱ አልቋል። ዛሬ ሰው ብኩን ነው። የሚወለደው ልጅ የማይረባ ነው። ዛሬ ብዙዎቹ ተበክሏል። አእምሮ ውስን ሆኗል። ታዲያ ምን ልናደርግ ነው የሚሻለው ወገኖቼ? ዛሬ ኢትዮጵያ ስደት ያልገባንበት ቦታ አለ እንዴ? ደርሰናል እኮ ዓለምን እኮ አዳርሰናል። ሰሜን ኮሪያ ብቻ ነው ያልገባ ነው አይደል? ታዲያ እኛ ምንድነው የሚሻለን? ጌታችን አምላካችን መድኃኒታችን ክርስቶስ የማቴዎስ ወንጌል ምዕራፍ 7 ከቁጥር 18 እስከ 21 አንብቡ። ቁጥር 22 ላይ አንድ ቃል አለ። የአባቴን ቃል የሚያደርግ ነው እንጂ ጌታዬ ጌታዬ የሚሉኝ መንግሥተ ሰማያትን አይወርሱም አለ። ብዙዎቹ በጌታ ይነግዳሉ። ነጋዴዎች በዝተዋል። ዛሬ በእግዚአብሔር ስም የሚነግዱ ብዙዎች አሉ። ዳን የሚያስለቅሱ ብዙዎች አሉ። ብዙዎች እያለቀስን ነው። ዛሬ ነፍሳችን ተጨንቃለች። ብዙሙት እየሰራንበት፣ ነፍስ እየገደልንበት፣ ሰውን እያማን እየገደልን። ታዲያ መፍትሄ ምንድነው? ታዲያ ወዴት እየሄድን ነው ወገኖቼ? ይሄ አውሬ እንዳይበላን። ይሄ አውሬ ለዛሬም ነው የምንጠፋው። ከአውሬ ጋር እንዳንጠፋ እንጠንቀቅ። ለነፍሳችን እናስብላት። እውነቴን ነው የምላችሁ። ስለ ድንግል ማርያም ብላችሁ ብትለምኑ ነው የሚሻላችሁ፣ ሲኦል ከምትገቡ፣ ገሃነም ከምትጠፉ። ጌታ ደግሞ ያደርገዋል ወገኖቼ። ዛሬ ብዙ ንስሐ ጥሪ እየመጣ ነው። ምን እየሰማ ሰው ግን የለም። እየናቅን እያለፍን እየተሳለቅን፣ ዓለም ግን አንድ እየሆነች ነው። ሰው እዛ ነው ያለው። እንመለስ፣ ወደ እግዚአብሔር እንሂድ፣ ንስሐ እንግባ፣ ከዚያ አውሬ እንዳን። እነ ገብርኤል እና ሚካኤል እንደዳኑ እንደጸኑ እንጽና፣ በእምነት እንጽና፣ እንትጋ፣ ከእግዚአብሔር ጋር እንይላለው። ይሄ ቪዲዮ ከተመቻችሁ ሼር፣ ኮፒ ሊንክ አድርጉ። ካዘናችሁ ለፉት እላለሁ። ሰላም ይቆየን።